ዓለምን አንድ ስላደረጉት 7 ነገሮች ነው ዛሬ የምናየው። ሰላም ቤተሰቦች ሁሉ መልካም፣ ሰላም ወንድሜ ሁሉ ሰላም አለን። ለዓለም በጣም ትልቅ ነገር ያበረከቱ ወይም ዓለም ሁሉ በአንድ ነገር እንዲስማሙ ያደረጉ 7 ነገሮች አሉ። ኤስአይ ዩኒት የሚባሉ ኢንተርናሽናል ሲስተም ዲ ዩኒት ይባላል በፈረንሳይኛው። በእንግሊዘኛው ደግሞ ሲስተም ኢንተርናሽናል ዩኒት። ዞሮ ዞሮ በፈረንሳይኛው ስለተገለጸ ነው ኤስአይ ዩኒት የሚባለው። እነዚህ ነገሮች የመለኪያዎች ናቸው፣ የተለያዩ ነገሮችን የምንለካበት ማለት ነው። በ18ኛው ክፍለ ዘመን የፈረንሳይ ሪቮሉሽን ሲነሳ አንዱ ከቀየረው ነገሮች አንዱ እነዚህ ነው ይዞ የመጣው። እነሱ የዛኔ ምንን አመጡ? ክብደትን መለኪያ፣ ቁስ አካልን መለኪያ ኪሎግራምና ርዝመትን መለኪያ ሜትርን የመሳሰሉ ነገር ይዘው መጡ እነሱ። ከዛ በፊት መስፈሪያ የምታረገው ማስ ይሰፈር የነበረው በምንድነው? በቃ በጆግ በሆነ ነገር ይሄ ምንድነው እሱ እንደዚህ በመዳፍ በመናምን ነበር ወይ በቀረጢት ምናምን ነበር የሚለካው። ያ ደግሞ የእያንዳንዱ ሰው ይለያይ ነበር። ሜትርን ከዛ በፊት ይጠቀሙ የነበረው ነገር በእርምጃ በገመድ በዚህ በክርን ምናምን ነበር። ፈረንሳዮች ናቸው ይሄን ለመጀመሪያ ጊዜ የፈጠሩት በ18ኛው ክፍለ ዘመን። ከዛ በ1960 ይሄ ነገር ለሳይንሱም ለፊዚክሱም ለኬሚስትሪውም የሚጠቅም ነገር ሆኖ ተገኘና አንድ ድምዳሜ ላይ ተደረሰ። ይሄ ኤስአይ ዩኒት የሚባለው ነገሮች 7 ነገሮችን፣ የመጀመሪያው ርዝመትን በሜትር ኦር በኪሎ ሜትር እንዲለካ አስደረገ። ሁለተኛ ኪሎግራም ወይ ማስን በኪሎግራም እንዲለካ አደረገ። ሶስተኛው ጊዜ ነው በሰከንድ እንዲለካ አስደረገ። አራተኛው የኤሌክትሪክ ፍሰትን በአምፔር እንዲለካ ሆነ። አምስተኛ የሙቀት መጠንን በካልቪን እንዲለካ ሆነ። ስድስተኛ የንጥረ ነገሮችን መለኪያ ወይም ሞል የሚባለውን ነገር አመጣልን። ሰባተኛ የብርሃን ጥንካሬን የሚለካበት ካንዴላ የሚባለውን ነገር። እነዚህ 7 ዩኒቶች በአንድ አይነት አስተሳሰብ ዓለም እንዲጠቀምባቸው ሆኖ መጡ። አሁን 2019 ላይ እነዚህ ዩኒቶች ዓለም ሁሉ በቃ ልክ ነው፣ ከዚህ በኋላ መጠቀም ያለበት በዚህ ነው ብለው እውቅና ተሰጠ ማለት ነው። ለምን? የተለያዩ ሀገራቶች በተለያዩ ነገሮች ስለሚጠቀሙ። ለምሳሌ ዛሬ ላይ አሜሪካኖች ፊት ነው አይደል የሚሉት? በጫማ ነው የሚሉት አሁንም ድረስ። እንግሊዞች ማይልስ ነው የሚሉት፣ በማይልስ ነው የሚለኩት። የሆኑ ብዙ ሀገራቶች በዚህ ጉዳይ ላይ የተለያዩ ነበሩ። አሁን ከ2019 ወደዚህ ግን ያ ባህላዊ ነገር ስለያዛቸው የመጡበት መንገድ ስለሆነ እንጂ ፊት ምናምን የሚባለው ከ2019 ወደዚህ ሁሉ ነገር በእነዚህ ነገሮች ነው የሚለካው። ርዝመት እንዳልኩ ነው በቃ በሜትር፣ ክብደት በኪሎግራም እንደነዚህ የተባለ እነዚህ 7 ነገሮች ለዓለም አቅልለዋል። ኤስአይ ዩኒት የሚባለው ነገር በፈረንሳይኛ ስለሆነ የተገኘው የፈረንሳይ አብዮት ስለሆነ ያገኘው በፈረንሳይኛው ነው። በእንግሊዘኛው ሲሆን ኤስ እና አይ ይቀዳደማሉ። እንደሚመቻችሁ ተስፋ አደርጋለሁ። አመሰግናለሁ።